የ70/30 ቤቶች ጉዳይ መስመር እየያዘ ይመስላል። በሚቀጥለው ዓመት 100 ሺህ ቤቶች በዚህ ዘርፍ ይገነባሉ። ለዚህም ከግማሽ ትሪሊዮን ብር በላይ ወጪ ይደረጋል። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አቅርቦት እጥረትን ለመቅረፍ በቀረበው የመንግስትና የግል አጋርነት ፕሮጀክት አማካኝነት የመረጣቸው ሪል ስቴት አልሚዎች ከግማሽ ትሪሊዮን ብር በላይ ወጪ በማድረግ የመኖሪያ ቤቶች ግንባታ ሊጀምሩ ነው። የከተማ አስተዳደሩ በቀረጸው 70/30 የተሰኘ የመንግስትና የግል አጋርነት ፕሮግራም ስር እንዲሳተፉ 68 የሪል ስቴት አልሚዎችን የመረጠ ሲሆን አልሚዎቹም በተቀመጠው 70/30 አጋርነት መሰረት ከከተማ አስተዳደሩ ጋር ተጣምረው ግንባታውን ለማካሄድ ውል ገብተዋል። ቤቶቹን ለመገንባት የተመረጡት 68 የውጭና የሀገር ውስጥ ኩባንያዎች ሲሆኑ ከነዚህ ውስጥ ሚድሮክ ኢንቨስትመንት ግሩፕ፣ ኦቪድ ግሩፕ፣ ፍሊንትስቶን ሆምስ፣ እኒ ኮንስትራክሽን፣ ጊፍት ሪል ስቴት እና ሌሎችም ይገኙበታል። በከተማ አስተዳደሩና በሪል ስቴት አልሚዎቹ መካከል የተፈጸመው ውል የሁለቱን የኃላፊነት ድርሻ የሚያስቀምጥ ሲሆን በዚህም መሰረት የከተማ አስተዳደሩ የቤቶቹን ግንባታ ለማካሄድ የሚያስፈልገው መሬት ከሊዝ ነፃ ማቅረብና መሰረተ ልማቶችን ማሟላት ይጠበቅበታል። አልሚዎቹ እስካላችሁ አልሚዎቹ ደግሞ ያስገቡትን የመገንባት አቅም መሰረት ተደርጎ በሚቀርብላቸው መሬት ላይ ወጪውን በመሸፈን የቤቶችን ግንባታ አካሂደው ካጠናቀቁ በኋላ 30 በመቶውን ለከተማ አስተዳደሩ ለማስረከብ መስማማታቸው ታውቋል። ስለዚህ 70 በመቶውን ራሳቸው ይወስዳሉ፣ ቀሪውን 30 በመቶ ለከተማ አስተዳደሩ ያስረክባሉ ማለት ነው። ይህ ነው እንግዲህ የ70/30 የቤቶች ልማት ፕሮጀክት። የከተማ አስተዳደሩ በ2016 በጀት ዓመት 100 ሺህ ቤቶችን በዚህ መንገድ ለማስገንባት ማቀዱን ምንጮች ገልጸዋል። በ2016 ዓ.ም ለመገንባት ከታቀዱት 100 ሺህ ቤቶች ውስጥ የሪል ስቴት አልሚና በአሉሚኒየም ፍሬም የግንባታ ስልት የሚታወቀው ኦቪድ ግሩፕ ተቋራጭ 60 ሺህ ቤቶችን ገንብቶ ለማቅረብ ውል መግባቱ ታውቋል። ሌላኛው ታዋቂው ሪል ስቴት አልሚ ጊፍት ሪል ስቴት ደግሞ 12 ሺህ ቤቶችን ለመገንባት ተስማምቶ የዝግጅት ስራዎችን መጀመሩ ታውቋል። ሚድሮክ ኢንቨስትመንት ግሩፕ ደግሞ 10 ሺህ ቤቶችን ለመገንባት ውል መግባቱን ከከተማ አስተዳደሩ የተገኘው መረጃ ያመላክታል። የከተማ አስተዳደሩን ትልቅ ፕሮጀክት የያዘው ኦቪድ ግሩፕ ለጠቅላላ ፕሮጀክቱ 450 ቢሊዮን ብር እደግመዋለሁ 450 ቢሊዮን ብር ወጪ የመደበ ሲሆን ወደ ስራ ለመግባት በሂደት ላይ መሆኑን ከድርጅቱ ኃላፊዎች ለማወቅ ተችሏል። ድርጅቱ ለፕሮጀክቱ ግንባታ የሚሆነውን ገንዘብ ከተለያዩ ምንጮች ለማሰባሰብ ማቀዱን የገለጹት የስራ ኃላፊዎቹ ከድርጅቱ ምንጭ በተጨማሪ ከውጭ ብድር፣ ከሀገር ውስጥ ብድርና ከአጋሮቹ የሚያስፈልገውን ወጪ እንደሚያሰባስብ አስረድተዋል። አክለውም ኦቪድ ግሩፕ በዚህ የቤት ግንባታ ፕሮጀክት ላይ ለመቆየት ያቀደ በመሆኑ ኦቪድ ቤቶች የተሰኘ የቤት ልማት ባንክ ወይም ሞርጌጅ ባንክ እያቋቋመ መሆኑንና ይህም በቀጣይ የፋይናንስ ምንጭ እንደሚሆን አክለው ገልጸዋል። ኦቪድ ግሩፕ ስራውን ለማቀላጠፍ የጀርመን ኩባንያ ከሆነው ክሊንግ ከተባለ 65 ዕድሜ ካለው ድርጅት ጋር በመጣመር ኦቪድ ክሊንግ አማካሪ የተባለ የሽርክና ድርጅት አቋቁሞ እየሰራ መሆኑንም የስራ ኃላፊዎቹ አስታውቀዋል። የከተማ አስተዳደሩ በመንግስትና በግል አጋርነት ለሚካሄደው የቤት ግንባታ ፕሮጀክት በመሃል አዲስ አበባ 350 ሄክታር መሬት ማዘጋጀቱም ታውቋል። ለኩባንያዎቹ መሬቱ ከሊዝ ክፍያ ነፃ የሚሰጣቸው ሲሆን ከሚገነቧቸው ቤቶች 70 በመቶውን ለግላቸው ወስደው 30 በመቶውን ለመንግስት ያስረክባሉ። ይህ ማለት የከተማ አስተዳደሩ በዚህ ጥምረት ከሚገነቡ ቤቶች ውስጥ 30 በመቶ ድርሻ ይኖረዋል ማለት ነው። የኦቪድ ግሩፕ ስራ ኃላፊዎች ከሚገነቡት ቤቶች ውስጥ ኦቪድ 70 በመቶውን ድርሻውን ለሽያጭ እንደሚያቀርብ ተናግረዋል። ኦቪድ ግሩፕ ለሚገነባቸው ቤቶች በቦሌ ክፍለ ከተማ ቦሌ ቡልቡላ አካባቢ 460 ሄክታር መሬት ከከተማ አስተዳደሩ በቅርቡ እንደሚቀበልና ወደ ግንባታ እንደሚገባም ታውቋል። ለቤቶቹ ግንባታ የተለዩ 3 አካባቢዎች የተመደቡ ሲሆን እነሱም በከተማ ውስጥ፣ በከተማ አቅራቢያና ከከተማ ወጣ ያሉ ናቸው። ጊፍት ሪል ስቴት ትልቅ የተባለውን ፕሮጀክት የያዘው ሁለተኛው አልሚ ድርጅት ነው። የድርጅቱ የህዝብ ግንኙነት ክፍል ጊፍት ሪል ስቴት የሚገነባቸው ቤቶች 12000 መሆናቸውንና ከተማ ውስጥ የሚለው መደብ እንደደረሰው አረጋግጧል። ይሁን እንጂ ጊፍት ሪል ስቴት የግንባታውን አጠቃላይ ወጪና ለግንባታው ከሊዝ ነፃ የተሰጠውን የቦታ መጠን ከመናገር ተቆጥበዋል። በሶስተኛ ደረጃ የሚገኘው የሪል ስቴት አልሚ ሚድሮክ ኢንቨስትመንት ግሩፕ ሲሆን ኩባንያው 10,000 ቤቶችን ገንብቶ ለማስረከብ በገባው ውል መሰረት በዋናነት የራሱ ይዞታ የሆነውን በተለምዶ
መቻሬ ሜዳ በመባል የሚታወቀውን ይዞታ ጥቅም ላይ እንደሚያውል የቀረውን ደግሞ በሌሎች አካባቢዎች የከተማ አስተዳደሩ በሚያቀርብለት መሬት ላይ እንደሚያከናውን የድርጅቱ ኃላፊዎች ገልጸዋል። ሪፖርተር ጋዜጣ ያነጋግራቸው የፍሊንትስቶን ሆምስ እና የእኒ ኮንስትራክሽን ኃላፊዎች እንደገለጹት ከተማ አስተዳደሩ እንዲገነቡ የሰጣቸው የቤት ብዛት ከ3000 እንደማይበልጥና ለዚህም ግንባታ የሚሆን መሬት እስካሁን እንዳልተረከቡ ገልጸዋል። ከከተማ አስተዳደሩ ጋር በተለያዩ ጊዜያት በመገናኘት ውይይት እየተደረገ መሆኑንም አስረድተዋል። የፕሮጀክቱ ፋይናንስ ሙሉ በሙሉ የሚሸፈነው በአልሚው ድርጅት ሲሆን የግብአት አቅርቦት፣ የመብራትና የውሃ እንዲሁም ለግንባታ የሚያስፈልጉ ግብአቶች እጥረት ሲፈጠር አልሚ ድርጅቶቹ ቅድሚያ እንደሚያገኙ የማድረግ ኃላፊነት የከተማ አስተዳደሩ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ54 ማህበራት የተደራጁ ከ4000 በላይ ነዋሪዎችን ተጠቃሚ የሚያደርግ የጋራ መኖሪያ ቤት ግንባታን ባለፈው ሳምንት ነው ያስጀመሩት። ከንቲባዋ ግንባታውን ባስጀመሩበት ወቅት በከተማው ያለው የመኖሪያ ቤት ፍላጎትና እየተገነባ ያለው ቤት አለመጣጣም እንደሚታይ ጠቁመው የነዋሪው ቀዳሚ ጥያቄ የሆነውን የመኖሪያ ቤት ችግር ለመቅረፍ አዳዲስ አማራጭ አሰራሮች ተግባራዊ እየተደረጉ መሆናቸውን ማስታወቃቸው ይታወሳል። መንግስት የመኖሪያ ቤት ፍላጎትና አቅርቦትን ለማቀራረብ በቤቶች ግንባታና በሌሎች አማራጮች በርካታ ቤቶች እንዲገነቡ ለማድረግ በሪል ስቴት፣ በኮንዶሚኒየም፣ በማህበራትና በተለያዩ አማራጮች ሲሰራ መቆየቱን ገልጸዋል። ነገር ግን ፍላጎትና አቅርቦቱ በተፈለገው ልክ መጣጣም ካለመቻሉም በላይ በጋራ ቤቶች ሲገነባ የነበረው የጋራ መኖሪያ ቤቶች የግንባታ ሂደትና የቤት መገንቢያ አማራጭ መንግስትን ለበርካታ ዕዳ ዳርጎታል ተብሏል። በዚህ ምክንያት ከተማ አስተዳደሩ መሰረተ ልማትን ሳይጨምር ከ54 ቢሊዮን ብር በላይ ዕዳ አስተናግዷል። ለኮንዶሚኒየም ግንባታ ከኢትዮጵያ ንግድ ባንክ ከተወሰደው ብድር ውስጥ 22.5 ቢሊዮን ብር ያህሉን መክፈሉን ከንቲባዋ ገልጸው የከተማ አስተዳደሩ አሁን ያለበት የኮንዶሚኒየም ቤቶች ብድር 41.5 ቢሊዮን ብር እንደሆነ ተናግረዋል። ይህ አዋጭ ሆኖ ባለመገኘቱ የተለያዩ አማራጮችን መከተል ግድ ማለቱንም ተናግረዋል። እንደ ከንቲባዋ ገለጻ መንግስት የመኖሪያ ቤትን ገንብቶ በማቅረብ ብቻ ያልተጣጣመውን ፍላጎትና አቅርቦትን መፍታት አይችልም። ስለሆነም የተለያዩ ሀገራት የቤት አቅርቦት ፍላጎትን ለመፍታት እየተጠቀሙ ያለውን ስትራቴጂ በማጥናት የስትራቴጂ ለውጥ መደረጉን ደጋግመው ጠቁመዋል። በዚህ ለውጥ ለማህበራት አደረጃጀቶች መሬትን በመሸጥ የተሻሉ ቤቶችን መገንባት፣ በመንግስትና በግል አጋርነት ወይም በ70/30 በጋራ መገንባትና የሪል ስቴት አልሚዎች ቤትን በቀላሉ ገንብተው ለነዋሪው ማቅረብ የሚችሉበት ሁኔታ እንዲመቻች ማድረግ በአማራጭነት መቅረባቸው ታውቀዋል። አማራጩን በማሻሻልና በግልና በአጋርነት መገንባት የሚችሉ ጭምር ሕግና ስርዓት እንዲኖራቸው ለማድረግ በርከት ያሉ የአማራጭ አስተዳደርና ስትራቴጂካዊ አሰራር ተዘርግቶ እየተሰራ መሆኑም ተነግሯል። አሁን የተጀመረው የህብረት ስራ ማህበር የቤት ግንባታ አማራጭ አስፈላጊና ጠቃሚ መሆኑን ከንቲባው አንስተው በከተማው በርካታ የቤት ቆጣቢዎች አሉ ብለዋል። ስለዚህ በቀረቡ አማራጮችና በሚቀርበው ድጋፍ ውስጥ የጋራ መኖሪያ ቤት ግንባታ ማህበራትን በመጠቀም ቤት ፈላጊዎች እንዲገነቡ ጥሪ አቅርበዋል። የከተማ አስተዳደሩ ለማህበራቱ መሬት እንደሚያቀርብ የገለጹት ከንቲባዋ የክትትል የድጋፍና የቁጥጥር አሰራር ተቀምጦ እየተሰራ በመሆኑ ቁጭ ብሎ መጠበቅ ቤት ስለማያስገኝ በቀረበው አማራጭ መጠቀም ይገባል ነው ያሉት። መንግስት ብቻ ቤት በመገንባት የህዝቡን የመኖሪያ ቤት ፍላጎት ሊያረካ አይችልም ያሉት ከንቲባዋ በቤት ባለቤትነት ለመጠቀም ቆጣቢዎች የማህበራት አማራጭን መጠቀም አስፈላጊ በመሆኑ ይበረታታል ብለዋል። የጋራ መኖሪያ ቤት ግንባታ ቆጣቢ ነዋሪዎች የከተማ አስተዳደሩ ያዘጋጀውን ይህን አማራጭ ተጠቅመው በማህበር በመደራጀትና በመቆጠብ የቤት ባለቤት መሆን እንደሚችሉም ከንቲባው አስታውቀዋል። ከ70/30 ጋር በተያያዘ እነዚህ ለመንግስት የሚሰጡት 30% ቤቶች እንዴት ወደ ተጠቃሚዎች እንደሚተላለፉ ግን እስካሁን የተገለጸ ነገር የለም።